በየቀኑ ራስሽ ላይ ስሪ። በየቀኑ መድረስ የምትፈልጊበት ጋር ለመድረስ ደከመኝ ሰለቸኝ ሳትይ ስሪ። በየቀኑ ራስሽ ላይ ስሪ። በየቀኑ መድረስ የምትፈልጊበት ጋር ለመድረስ ደከመኝ ሰለቸኝ ሳትይ ስሪ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሉል ፋጃቱ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ እኔ ሰላም ነኝ። ክርስቲያንም ለሆናችሁ ሰላም ለእናንተ ይሁን ብያለሁ። በያላችሁበት የአላህ ረህመትና እዝነት ከእናንተ ጋር ይሁን፣ አላህ ይጠብቃችሁ። ዛሬ እንግዲህ በሌላ ቪዲዮ መጥቼላችኋለሁ። አንዳንድ ጊዜ እስኪ ከቤት ወጣ ስንል ለራሳችን ጊዜ ስንሰጥ ደስ ይላል። ለውስጣችንም ለሰራውም ለሁሉም ሞራል ይኖራልና እስቲ አብረን ወዴት እንደምንሄድ ተከታተሊ ማለት ነው። ላይክ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን አስቀምጡልኝ። እንግዲህ መንገዱ ይሄን ይመስላል። ረጅም ነበረ ግን አጠር ሲል ይሻላል በሚል ቆርጫለሁ። ባይሆን ቆንጆ ቆንጆ ቦታ እየመረኩ ነው ያነሳሁት። እሺ ሁሉም እንደዚህ እንዳይመስላችሁ። አንድም ዛፍ የሌለበት አለ የሆነ በረሃ ማለት ነው። ይሄ ግን ደስ ስለሚል ያው ከተማ ውስጥ ስለሆነ ቆንጆ ቦታ ነው፣ መንገድ ነው። አንዳንድ ጊዜ ቆንጆ ቆንጆ ነገር ብቻ ስናሳይ በቃ ሁሉም ነገር እንደዛ ይመስላልና ለዛ ነው እንደዛ አይነት አረንጓዴ ቦታ ማየት ምናምን በጣም ደስ ይላል። የፍታህ ነፍስ ትላላችሁ፣ የሆነ ደስታ ይሰጣል። በተለይ እንደዛ አይነት ቦታ ሆኖ ደግሞ ሆነ ዝናብ ሲኖርበት ወይ ዝናብ ተዘነበ በኋላ ማለት ነው። ያ አላህ በጣም ደስ የሚለው። ሀታ ሴትዬ ጋር ራሱ የሆነ መኪናቸውን አቆሙና የሆነ ቦታ የመኪና እንትን ሲሞሉ ማለት ነው። እኔ ሽታ ይጣፍጣል አለች። እኔ መኪና የሚሞላው ነገር ነው አልወደውም ሽታውን። የምን ሽታ ደግሞ ወድ ታውቃላችሁ? የጥፍር ቀለም ሽታ ደስ ይለኛል። ሀታ ነቢ ኤጅብ አለች። እኔ ራሱ በጣም እወዳለሁ አለች። የጥፍር ቀለም ሽታ ደስ ይለኛል ከመኪና ከጋዙ ሽታ ማለት ነው። እሱ ብዙም ደስ አይለኝም ሆነ እና ደግሞ እስቲ አረንጓዴ ቦታ ሆኖ ዝናብ ተዘነበ በኋላ ደስ አይልሽም አለች እህቷ ማለት ነው። ምን ጥያቄ ያለው ቀላል ደስ ይለኛል እንዴ? ዝናብ ተዘነበ በኋላ ያለው አየሩ በቃ የሆነ እንትኑ ደስ ይላል። አብራችሁ ቆዩ። እንደምታዩት መንገዱ በጣም ያምራል። ማሻአላህ ሁሉም ደስ ይላል። ጅን ሀገር አላህ ይጠብቃት። አሁን እየደረስን ነው። ወዴት ነው የምንሄደው? ሞል ደርሰናል ማለት ነው። ያው ከመኪና ስንወርድ ምናምን እንትን ለማለት አይመችም። ልጆች አሉ፣ የሚያዝ ነገር አለ ከኋላ ምን እንዳለ ከዚህ ቪዲዮ ጀርባ ብታዩ ማለት ነው። ይሄንን አንድ ደቂቃ ሳታሳልፉ ታዩት ነበር ቪዲዮ ማለት ነው። እስኪ ጫማ ምረጡልኝ። እስኪ እንምረጥ። የትኛው አማራችሁ? በዛውም ጫማ ከሻንጣ ጋር ነው። በጣም ነው የሚያማምሩት። ኢድ ሙባረክ።
የወንዶችም ጫማዎች አሉ። ዘይትን እየወጣን ነው። በነገራችን ላይ አንዳንድ ጊዜ ለብቻ መሄድ ጥሩ ነው፣ አባወራዎች ሳይኖሩ ማለት ነው። ወንዶቹ ሲኖሩ ማለት ነው የሆነ ይቸኩላሉ፣ ጥድፍድፍ ነው የሚያደርጉት። እዚህ ተረጋግታችሁ ነው የምትመርጡት። የሆነ ብዙ ነገር ካለ ወይ ልጆቹ ነው የምትይዙት። በእርግጥ እነሱም ወደው አይደለም ሆነ ስራ ሊኖራቸው ይችላል፣ ግን የሆነ ጥድፍድፍ ነው የሚያደርጉት። እና አንዳንድ ጊዜ ከልጅ ጋር እንደ አይነት ቦታ የሆነ ነገር ለመግዛት መምጣት ማይታሰብ ነው። በጣም ነው የሚያቻኩት። ቶሎ በሉ ያላ ሲሉ ዛሬ ሰውያችን የለም ነበርና እና ሴትዬ እህቷ ነበር ሄድና ከልጆቹ ጋር ስሙ ቆይታ ነበረ። አልሐምዱሊላህ። ከዛ ደግሞ ልጆችን ልናጫወት መጫወቻ ቦታ ሄድን። እዚያው ላይ ሳይለንት አድርጌው እንጂ ያሉን ጫጫታ አትጠይቁኝ ማለት ነው። ግን ደስ ይላል። እና ልጆች ራሳችን ያትልቅ ሀገር አብረን ተጫወትን። ግን የተጫወትንበት ምንት አላሳያዎችም። ግን ሆነ ስንጫወት ማለት ነው እሷ አላሸነፈችኝም፣ አያናድድም። በእርግጥ ያሸነፈችኝ ራሴ በራሴ እንትና አገዝኳት ሳይሆን የሆነ ወደ እሷ መልሳለሁ ስል ያቺ መጫወቻዋን ማለት ነው ወደ እኔ እንትን አልኳት እና በዚህ መልኩ 7-5 ቋጫ ነው ማለት ነው። እሷ ከ7-5 ያው 3 ባይሆን እኔ ወደ እኔ እንትን ማለት ነው። አሸነፍኩሽ እያለ ያናድደኛል። እኔ በራሴ እንትን ያልኩት እናቷ ራሱ ማለት ነው አሸንፈሻል በቃ እንጂ አላሸነፈችኝም። ያው እኔ በስህተት ወደ ራሴ ስላልኩ ነው 7 የሆነላት ልክ ነበር ማለት ነው። ጋር ልጅቱ ተጫወተበት ህፃኗ መኪና እየፈለኩላት ነው። ይሄን አሳይቻት አቢኑ ኑን ቤቢ አለች። ቤቢ ሰያ የትልቅ ነው አለች። አደ ዱባ አደ ሰያራ ዱባ አቢ ሰየው አለች። አደ ሰያራ ዱባ አቢኑ የትልቅ የመኪና ትንሽ የመኪና ነው ፈልገዋል። እዚህ ቦታ ያሰፋት ማለት ነው። ታውቂ እየተጫወቱ ነው። ሴትዮዋ የኔ ሴትዮዋ አንደኛዋ ልጅ ይዛው ለወዝ ላይ ልታጫወት ነው። ደግሞ ወጥቶ ምስጋ የተጫወቱ ነው ማለት ነው። አንዳንድ ጊዜ ደግሞ አብራችሁ ተጫወታችሁ፣ ግን ሰውየው ስለሌለ ያው እነሱ መጠበቅ ስላለብኝ አልገባሁም። እዚህ ጋር ደግሞ እስከፊ እየጠጣን ነው ማለት ነው። ከተጫወትን በኋላ አራት ተበላን በኋላ እስካፌ እየጠጣን ምን እንጠጣ አርህም። ከዛ ወዴት ሄድን? ወደ ስገባን ማለት ነው። እኔ ከዚህ ሞል ሄጃለሁ፣ ግን እዚህ ቦታ ያው ከሌላ ቦታ ቆንጆ ልብስ አለ። እስቲ አብራችሁ የሚወጡ ብቻውን በጣም ቆንጆ ልብስ ናት። አጠፋህ እንዴ? አይ ምንም አላልኩት። እች በጣም ቆንጆ ልብስ ናት ማለት ትንሽ ከቀበቶ ጋር ሆና ከላሯ እዛ ላይ የቡኒ እንትን መኖሩ አዝራር ሆኖ ቀበቶ በጣም ነው የሚያምረው። ጂንሱ በተለይ ማለት ነው። ሲያምራችሁ የሚወዱት መምረጥ ይችላለሁ። ሆላ እንዴት ነው ግን አብዛኛው አረቦቹ ዝግን የሚገርመኝ የሆነ ዝግባ የማይባል ወይም ማያምር ልብስ ብሩ እዛ ላይ ነው። እችም ደህና ናት፣ ግን ብዙም አይደለችም። ደስ ያለች የጂንስ እንትን ሆና ቀበቶ አላት እና ጥቁር አበባ ያላት በጣም ያምራሉ። ብሩ እዛ ላይ ነው ማለት ነው። ግን ተገዛችሁ ደግሞ ቆንጆ ልብስ አግኝቻችሁ እንትን ጥርት ያለው ጥንካሬ ወይም ደህና ነው እንትን ይዘጋ አዝራሩ ደህና ነው። ለብቻችሁ ስትሆኑ ሴት ስትሆኑ ቆንጆ ልብስ ነው። ያኔ እንዲህ ስታዩት አያምርም፣ ግን የሆነ ስትለብሱት በጣም ያምራል። አሁን ይሄ ራሱ በጣም ነው የሚያምረው፣ ግን አጠር ያለ ነው። ፋሽኑ ትንሽ አጠር ያለ ነው እንጂ ነጭ
በብርቱካኔ ከለር እኛ አበሻ ላይ ያምራል ብዬ አስባለሁ። ትንሽ የሆነ ፈካ ደመቅ ያደርገናል እንደዚህ አይነት ልብስ። አሁን እዚህ ጋር እኮ ልጆቹን ጥዬ ነው የኮበለልኩት ማለት ነው። ሴትዬ ጥዬ ሽልክ እያለኝ በመሀል ምን ሄድኩ ነው ግን አምልጬ ነው ትላላችሁ። እዚህ ቦታ ሲሄዱ ልጆቹ በቃ ድብብቆሽ ነው የሚጫወቱት። ድብብቆሽ ገቡ ታሰራችን የጠፉ ነው የሚመስለን። ሰውየው ባንዱ፣ እኔ ባንዱ፣ ሴትየዋ ባንዱ በትንትን ልጆቹን ማገድ ይሆን መምረጡ ይሆን አናውቀውም። ሸንጣዎች በጣም ያማምራሉ። የገዛሁት ምን አይነት አለ በልግ ነው የገዛሁት ከዚህ በፊት ስጠናዎች ናቸው። ቆንጆ ናቸው። የልጆች ልብስ እየሄድን ነው። የልጆች ልብስ በጣም ያማምራሉ። ፍስታኖቹ ምናምን ያክበር አግል ወላ ማሻአላ ሹፉ ኬፍ ፍስታን እኔና ሴትዬ የመረጥነውን አሳያቸዋለሁ። ይህንን መርጠናል፣ ግን ከለሩ ትንሽ ቀዩ የሆነ ብርቱካኔ ከለር ትንሽ ላይን እንትን ይላልና አልገዛ ነው ተው ነው እንጂ ለሶስቱም አንድ አይነት ነው ስትገዛ፣ ለሶስቱም ልጆች አንድ አይነት ነው የምንገዛው። ምን ይመስልሻል ያምራሉ እያለች ነበር፣ ግን ቆንጆ ነው። ግን በጣም ላይን ቦግ ያለ ስለሆነ ትተነዋል ማለት ነው። እስከ ኮፍያ አለ። በነገራችን ላይ እኔ ኮፍያ እወዳለሁ፣ ግን የለኝም አልገዛሁም። ለብሰው ሳይ ምናምን ቢለበስ በተለይ ከሀገር ጋር ምናምን ፀሐይ ምናምን ካለ ደስ ይላል። ይሄድን ነው ማለት ነው። ከዛ ወጥተን ደግሞ ሌላ ቦታ ገባን ማለት ነው። የልጆች ልብስ ነው። ይቺ ብርቱካኔ ከለር አታምርም? ማሻአላ የሆነ ላይን ደስ ትላለች። የልጆች ልብስ ራሱ በጣም ነው የምታምረው። ቅጥቅጥቅጥቅ ማሪዎችን ጫማ ማለት ነው። አምሮ ባላ እነዚህ የወንዶች የህፃናት ጫማ ናቸው። የሆነ ላይን አዋጅ ነው የሚሆኑባቸው ልጆች ልብስ በጣም ነው የሚያማምሩት። አሁን እዚህ ጋር ያለችው እቺ በጣም ደስ ብላኛለች። ነጭ ከቡኒ ጋር ወይም ደግሞ ቡኒ ከሰማዩ ጋር ሆነ ቡኒ የሆነ ነገር በእርግጥ ከሁሉም ጋር ይሄዳል። በነጭ ብትለብሱት እዚህ ጋር ልጅቱ ለትምህርት ቤት ለምርቃ ነው ነጭ ፍስታን እየገዛንላት ነው። ግን ነጭ ቡኒ ነገር ሆኖ ከላይ ሰማዩ ሲሆን ወይ ነጭ ሲሆን ጥቁር ሲሆን ያለብሰዋል። ቡኒ ከማንኛውም ጋር ይሄዳል። ገዝተን እየወጣን ነው ማለት ነው። እዚህ ጋር ሽቶ ነው ያለው። በጣም ደስ ይላል። ሽታ ያውዳል አልኳቸው። እስከምን ሌላ ቦታ ሄደናል። ከዚህ መረጡ። አሁን ለምሳሌ እቺ ጉርዷ ከታየቻችሁ በጣም ነው ያማረችኝ። ለብቻ ስትሆኑ ወይ ምናምን ያው ታውቃላችሁ የምትሸፈኑም ከሆነ ወይም ናን ሙስሊም ከሆናችሁ ምንም ችግር የለውም። የትም ቦታ ብትለብሱት እናንተ። ይሄ እንኳን ብዙም አይደለም፣ የሆነ እንትን ነገር ነው። ይሄኛው ግን ነው አያምርም? ይሄን እንኳን ተውት። አንዳንዱ እንደ ልብስ ተብሎ ነው እንደሚሸጠው እላለሁኝ። ምንም አይገባ። እዚህ ቦታ ፈጠን ያልኩት ከኋላ ይሄ ሁለት ልጆች አሉ። እንደም ትልቋ ልጅ ትንሿ ልጅ አረብያ እየገፋችልኝ ነበርና ልጅቱን ታስለቅሳታለች ቶሎ እየገፋች አረብያውን፣ ወይ ደግሞ እኔ ሳግሳት ትገፋኛለች። ተው እሱ ከኋላ ያለው ከጀርባ ያለው አይወራዝም ነው ማለት ነው። ተገድ ነው ይውሰል እንደሚባለው ድራማ ነው ከኋላ ማለት ነው።
ከካሜራ ጀርባ ትላላችሁ። እንግዲህ ጨርሰን ከሞል እየወጣን ነው። ጉዞ ወደ ቤታችን። ሁላችሁንም ስለተከታተላችሁ አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። ቤተሰብ የሆናችሁ ሼር፣ ላይክ ማድረጋችሁን አትርሱ። በቅንነት ቤተሰብ ያልሆናችሁ ሰብስክራይብ በማድረግ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በየቀኑ ራስሽ ላይ ስሪ። በየቀኑ መድረስ የምትፈልጊበት ጋር ለመድረስ ደከመኝ ሰለቸኝ ሳትይ ስሪ። በየቀኑ ራስሽ ላይ ስሪ። በየቀኑ መድረስ የምትፈልጊበት ጋር ለመድረስ ደከመኝ ሰለቸኝ ሳትይ ስሪ።